የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ሆነ ለቤተክርስቲያኒቷ ዛሬ የደስታ ቀን ነው። የብዙ ልፋቷ የቤተክርስቲያኗ ጥረት እንግዲህ ዛሬ ስኬት አግኝቶ በይፋ እንግዲህ ባለቤትነቷ ተረጋግጦላታል። ይህም ምንድነው የምትሉ ካላችሁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመዝሙሮቿም ሆነ በስርዓተ ቅዳሴዎቿ እንግዲህ ከበሮ፣ ጽናጽልና መቃወሚያን ትጠቀማለች እና ታዲያ በዚህ ጉዳይ ላይ ዛሬ አዲስ መረጃ ወጥቷል። ምንድነው? የኢትዮጵያ አእምሯዊ ንብረት ባለስልጣን የሚባል ተቋም አለ እና አንድ የፈጠራ ስራ ሰርታችሁ በእናንተ ባለቤትነት ወይም በእናንተ ንብረትነት የሚመዘግብ የፌዴራል ተቋም ነው እና ዛሬ ከበሮ፣ ጽናጽንና መቃወሚያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይፋዊ ንብረቶች ናቸው ሲልም በዛሬው ዕለት ፍቃድ እንደሰጠ እንግዲህ በምስሉ ላይ የምታያቸውን ሰነዶች ማረጋገጫ ሰጥቷል። ለኢትዮጵያ አእምሯዊ ንብረት ባለስልጣን ተመዝግቧል። ከበሮ፣ ጽናጽል፣ መቃወሚያና ከ10 በላይ ቅዱሳን መጽሐፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች ስራ ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑ ተረጋግጧል። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያናት ንብረቶች ተመዝግበው እውቅና ማግኘታቸው የመምሪያው ኃላፊ መልአከ ሰላም ዳዊት ያሬድ ገልጸዋል። እንግዲህ ይሄም ለቤተክርስቲያኒቱና ለቤተክርስቲያኒቱ አባላት እንግዲህ መልካም ዜና ነው። ይሄም የሚያስደስት መረጃ ነው። ዛሬ እንግዲህ በሶሻል ሚዲያው ላይ በስፋት ሲነገር ያለና ብዙዎች ደስታቸውን አስተያየታቸውን እየሰጡበት ያለበት ጉዳይ ነው።